ሰላም ውድ የናዲ ዩቲዩብ ተከታታዮቻችን ዛሬ ደግሞ በሌላ አዲስ ቪዲዮ ተመልሰን መጥተናል። አክቹሊ ይሄ የመጀመሪያ ፈርስት ቪዲዮ ነው ዩቲዩብ ላይ እናም አዲስ ዩቲዩበር ስለሆንኩኝ ከታች ሰብስክራይብ የምትለውን በተን በመጫን እኔን ሰፖርት ማድረጋችሁን እንዳትረሱ። ወደ ቪዲዮ አቤላ አራ ስለፈጠረሽ ነው ወጪ እንሄድ ሰዓቱ ረፈደ ናናናና ራዲዮውን አብራው ብዙ አልቆይም ይሄው ለወጣ ነው ጸጉሬ መሰራት መቀባባት ነው ብዙ አልቆይም ይሄው ለወጣ ነው እኔ እስከምጨርስ ጫማ ወልወልልኝ ግን ብር የለኝም ግን አንተ አለህልኝ ፍቅር ብር አልፈለገም እኔ ዛሬ ለመደሰት ፍቅር ብር አልፈለገም እኔ ዛሬ ለመደሰት አልፈለገም ብር ከኔ እስኪ ታመጣለው ማሽኛሽ ወርቅ ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ አልፈለገም ብር ከኔ እስኪ ታመጣለው ማሽኛሽ ወርቅ ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ እኔ እኮ የሚገርመኝ ብሩ ምን እያረግሽ ነው? ምን ማለት ነው? እኔ መሰተሻለ ዘመዶችሽ ከውጭ የሚልኩት አለ የት እያስገባሽ ነው? ወይ አልነገርኩም እንዴ? እነሱ እኮ መላክ አቆሙ። ለምን? እኔ እንጃ መላክ ያጣመናም ይላሉ። ምክንያታቸው አያልቅም እንዴ? በቀላሉ በካሽጎ ወደ ኤምፔሳ አካውንትሽ ከ10% ተጨማሪ ቦነስ ጋር መላክ ይችላሉ። አንተ እንደዛ ላኩልኝ ይበላችሁ እንዴ? አዎ እንደዛ ይላኩልሽ። እኔ ምርፍ ልበል። ኧረ አሁን ቶሎ ወጪ እንሂድ። ወይ አጭቅጭቅ ይጨርሻለሁ። ሳረሰው ደግሞ አረ መብራት ክፈል ሊቆረጥ እኮ ነው። ልክፈል የለም አይደለ? ሁሌ ክፈል። እሺ ጃውን እኔ በኤምፔሳ እስከምከፍል ድረስ አንቺ ጨርሽ። አሁን ክፈል። ለተጨማሪ መረጃ የኤምፔሳ የሶሻል ሚዲያ ገጾችን ፎሎ ማድረግ እንዳይረሱ። እሺ በቀጣይ ደግሞ another one አውቃቻት እቺ ሴት የሳምንቱ ትሬንድ የጀመረችው እሷ ነች። ይመቻል። ካልተሳሳትኩኝ ወደ 200,000 ምናምን ገብታለች መሰለኝ ሰብስክራይብ ፎሎወር ማለት ነው ቲክቶክ ላይ። Bro, that's not. Night at you. Yeah, me touch it. Alama binoro. Rasun biak. Filmu ላይ ሙዚቃው ላይ ኮንቴንቱ ላይ መጽሐፉ ላይ ቢዝነሱ ላይ የሚሰራ ሰው ቢሆን አንተን ለመተቸት ካርዱን ጊዜውን ኢነርጂው ስልኩን አውጥቶ ጊዜ ያለው ይመስልሃል ብሮ? Thank you so much. I'm a second. Thank you. በጣም የሚያስጠላኝ ነገር ውሸት። በጣም ቤስት ጓደኛሽ ማን ነው? ጆን ዳንኤል። ስምሽ ማን ነው? ጃኒ። ማን ነው ስምሽ? ሰማኝ ገብሩ። በጣም የሚያስጠላኝ ነገር ውሸት። የሳምንቱ ጨዋታ ደርቷል ነው የምትለኝ? እያየነው ነው። ወንድ ልጅ ስናፕቻት የሚጠቀም ወንድ ስታይ ሩድ ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ ቤስት ፍሬንድ መያዝ፣ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ፣ አብሮ አደግ መያዝ፣ መወፈር፣ የአራዳው ቋንቋ መጠቀም፣ ፔሪሌስቶ ነው ኦቨርአክት ማድረግ፣ ወሬ ማብዛት፣ የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፎካከር፣ ወሬ ማብዛት፣ ቪዲዮ መፖስት፣ ኮሜንት መስጠት፣ ሱሪ ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት፣ ወንድ አስተማሪ መጠየቅ፣ ወንድ የሚነደው መኪና ውስጥ መግባት፣ ወንድ መኪና ሲነዳ ማየት፣ በወንድ ሐኪም መታከም፣ ወሬ አለማብዛት፣ ታላቅ ወንድም መኖር፣ ተበድሎ ይቅርታ ለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት
ጥቂቶቹ ናቸው። አስቤበት ረዘም ያለ ቪዲዮ እንድሰራ የምትፈልጉ ከሆነ ፎሎ እያደረጋችሁ ኮሜንት ላይ ይቀጥል በሉ። እነዚህን አስተካክሉ። ይቀጥል ብላችሁ ጻፉለት። ግን እቺ መሀል ላይ የነበረችው ትንሽ በሌላ ስትሆን ኦቨር አክት ማድረግ እስኪ ወደ ብርሃኑ ትንሽ እየውጪ ገቢ የሆነ ልጅ ላጣብስሽ ቅድም ገብቶ የወጣ ሸማኔ ነበረና ና ግባ አለኝ አልፈልግም። አመሩ ጆሮዬ ነው። አንቺም ሪጀክት ታደርጊያለሽ። ስንት ዓመት ላይ ነው ቨርጂኒቲሽን ያጣሽው? የትዬ ስንት ዓመት አብራችሁ ቆያችሁ? 1 ዓመት ምናምን። ኦኬ በምን ተለያያችሁ ታዲያ? በቃ አስጠላኝ። ከዛ በኋላ አንድ ጊዜ ወደ ብርሃን ውጭ አንድ ጊዜ ይሄን ፊት ይዘሽ ቦይፍሬንድሽ ስላስጠላኝ ነው የተለያየሁት አልሽ። ድሮግባን እኮ ነው የምትመስለው። ማማረጥ እኮ የለብሽም። ይቅርታ አድርጊልኝ። ኮንፊደንስሽ ባይዘው ደስ ይላል። ማርያም ኮንፊደንስሽን በጣም ነው የወደድኩት። በጣም ግን እንደዚህ አይነት ፊት ተይዞ እንዴት ነው ቦይፍሬንድ የደበረኝ የሚባለው? ቤላ ከእሑድ እስከ እሑድ ቅጥቀጣው እንዳለ ነው። እስቲ ሌላ ቪዲዮ ማለት ስለ ቤላ እንዴት እንዳታወሩ በጣም ነው የምጠለው እሱን ልጅ። እናቱ ትበዳለች። ቤላ እንዲህ በጣም ነው የምጠለው። መቼም የማያልፍለት ሰው። አንቺ እናትሽ ትበዳት። ምን አባሽ ነው ትንሽ እንደዚህ ቁልት የሚያደርግሽ? ምን አይነት ቪዲዮ የሆነ ሪከርድ አይችል ነበር አይመችልም ምናምን እያልሽ ሰላም ይሻልሽ። ለማን ነው እንጂ እናትሽ ትበዳለች። የሸርምጣል ሰው በጣም ይቅርታ አድርግልኝ ቤላ በጣም ነው የምትመቸኝ ብላችሁ ሪከርድ አድርጋችሁ ላኩለት። What the fuck you just say to me, you dirty bitch? ንገሩት። ለማንኛውም እኔ በጣም አሽቃባጭ ፍጥረት ስለሆንኩ ነው የኔ ጌታ። ሰው በጣም ይቅርታ አድርግልኝ። አይደለም መሳደብ የኢትዮጵያን ሕዝብ እንደ ሽንኩርት አቁላልተህ መብላት ትችላለህ። በማያገበኝ ገብቼ ነው ይቅርታ አድርግልኝ ብላችሁ ላኩለት። አረ ሁለተኛ ፓርትም ካለው እስቲ ሁለተኛ ፓርት ካለው ላኩልኝ። ሪአክት እንሰራዋለን። ይሄ እሺ። አሁን ደግሞ ያ ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር። እስከ መጨረሻ አብራችሁን እያያችሁ ከነበረ በጣም አድርጌ በጣም አመሰግናችኋለሁ። እናም ከታች ሳብስክራይብ የምትለውን በተን በመጫን ሳብስክራይብ አድርጉኝ። ላይክ በማድረግ እኔን ሳፖርት ማድረጋችሁን እንዳትረሱ እና ሳምንት በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ እስከዛው ፒስ አውት።